እዚህ ጋር ሰው አለባት እንዴ? አለባት ነው ውቢቷ ኮምቦልቻ እናስጎበኛቸው። ይሄ የምታዩት የተንጣለለ ሜዳ ላይ ለጥ ሰጥ ብሎ የምታዩት ቦታ ውቢቷ ኮምቦልቻ ኢንዱስትሪ መንደር በማለት የምትጠራው ትንሿ ዱባይ ኮምቦልቻ ከተማ ነች። ኮምቦልቻ ከተማ በኢንዱስትሪ ከ150 በላይ ኢንዱስትሪ ፓርኮች ያሉባትና በአየር መንገድ ከአዲስ አበባ ከፌደራል መንግስቱ 400 ኪሎ ሜትር ርቀት ላይ የምትገኝ ከደሴ 4 ኪሎ ሜትር ላይ የምትገኝ ብርቅዬና እንቁ የወሎ መናገሻ ኮምቦልቻ ከተማ ይቻትላቸው። ኮምቦልቻ መጎብኘት የምትችሉ እና የምትፈልጉ እየመጣችሁ ኢንዱስትሪ መንደር መጎብኘት ትችላላችሁ። ኮምቦልቻ በሰማይም በአየርም ለትራንስፖርት ምቹና ንጹህ የአየር ያላት ለመኖር ተስማሚ የሆነች ምርቅዬ የወሎ መናገሻ ከተማ ኮምቦልቻ ከተማ ነች። ኮምቦልቻ ከተማ ያላየ ወሎን አየሁ ማለት አይችልም። እንቁዋ ብዙ ብሔር ብሔረሰቦች ተቻችለው የሚኖርባት አፋሩ፣ ኦሮሞ፣ ወሎየው፣ ጎንደሬው፣ ጎጃሙ፣ ሙስሊሙ፣ ክርስቲያኑ፣ ጴንጤው እንዲሁም ሁሉም የብሔር ብሔረሰቦች ተከባብረውና ተፈቃቅደው የሚኖሩባት እንቁ ወሎ ከተማ ኮምቦልቻ ከተማ ናት። ወደ ወሎ ስትመጡ አጠቃላይ እንኳን መጣህ እንጂ ከየት መጣህ የማይባልበት የወሎ ምድር ይታወቃል። ይሄ አገር ያወቀው ፀሐይ የሞቀው ነው። ወሎ ሲቆሽሽ እንደ ዓለም ይሆናል፣ ዓለም ሲሰለጠን እንደ ወሎ ይሆናል የተባለለት የወሎ ኮምቦልቻ የወሎ ፈርጥ ኮምቦልቻ ከተማን እየመጣችሁ መጎብኘት ትችላላችሁ። በምድርም በሰማይም ለትራንስፖርት ምቹ ናት። እንዲሁም ለመኖር የአየር ንብረቷ በጣም ተስማሚና የሰጧትን የምታበቅል በክረምት ከበጋ የተለያየ አትክልቶችን የምታለማ ብርቅዬ ከተማ ነች። እንዲሁም ለግብርናም ለኢንዱስትሪ ምቹ የሆነች ከተማ ስለሆነች እየመጣችሁ ኮምቦልቻ ከተማ ኢንቨስት ማድረግ ትችላላችሁ። ኑ ኮምቦልቻን እናልማ፣ ኑ ወሎን እናልማ። ወሎ የፍቅር የሰላም ሀገር ተምሳሌት የሚባለው የወሎ ፈርጧ ኮምቦልቻ ከተማን ኑ አብረን እናልማ።